ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው አሁን ደግሞ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ጋር እንዴት ነው? ሁሉ መልካም? ከኔ ጋር ሁሉ ድንቅ፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ አንድ ቪዲዮ ይዤላችሁ መጥቻለሁኝ። ይጠቅማችኋል። ምናልባት ያለ እድሜያችን እንደዚህ ግንባር አካባቢ የመሸብሸብ እዚህ አካባቢ ምናምን አይነት አካባቢ የመሸብሸብ ባህሪ ላለባቸው ሰዎች እና ጥቋቁር ነጠብጣብን ከፊት ላይ በደንብ አድርጎ ነው የሚያነሳው። ያው ውህዱን ደግሞ በቤታችን ነው የምናዘጋጀው። ቤታችን ውስጥ ባለው ነገር ነው፣ ምንም ከኬሚካል ነፃ ነው። ቤታችን ውስጥ ባለው ነገር ነው የምናዘጋጀው እና ዛሬ እንግዲህ ያው ወሬ አላበዛባችሁ፣ ቀጥታ ወደ ፕሮሲጀሩ ነው የምወስዳችሁ። ምንድነው ለሱ የሚያስፈልገው? ሁለት ግብአቶችን ብቻ ነው የምጠቀመው። አንደኛ ይታያችኋል ብዬ ተስፋ አደርጋለሁ። ተልባ የተቀቀለ ጄል፣ የተልባ ጄል ነው ይሄ ማለት ነው። ይታያችኋል፣ ይሄ የተልባ ጄል ነው። ውሃውን ብቻ ነው የወሰድኩትኝ፣ ፍሬውን አልጠቀምም። ውሃውን ብቻ ጄሉን ብቻ ነው የወሰድኩት። ያው ቀቅዬ ስላዘጋጀሁት ነው እና ኪያር ማተቢያለው አንድ ኪያር ያስፈልገናል። አዘንተን ብዬው ፈቅፍቄው ተመልሼ እመጣለሁ እና ኪያራችሁን በእንደዚህ መልኩ በመፈቅፈቂያ ተፈቀፍቁታላችሁ። እንግዲህ ያው እንደዚህ ፈቅፍቄ ያዘጋጀሁትን ኪያር ውሃውን ብቻ ነው የምወስደው ማለት ነው። እዚህ ያደረግኩኝ በማቅለያ አጠለዋለሁ። ውሃውን ብቻ ነው የምጠቀመው እንጂ ሌላውን ፓርት አልፈልገውም እና አሁን እንደዚህ አድርጌ በደንብ የሚበቃኝን ያህል አንድ ኪያር ይበቃል። ብዙ የሚተናትል ብዙ አይወስድም እና እንደዚህ በደንብ አድርጌ ጭምቅ አድርጌው ውሃውን ብቻ አጠለዋለሁ ማለት ነው። ይሄንን ከፈለጋችሁት እናንተ ላዩ ላይ ለብቻ አድርጋችሁ ቡና ጨምራችሁበት እንደ ማስክ ገላችሁ ስታጠቡ ምናምን ገላችሁን ልታሹበት ትችላላችሁ። አሁን ደግሞ ለጊዜው ውሃውን ብቻ ነው የምወስደው፣ አልወስደውም ማለት ነው። ያው እንደምታዩት ውሃውን ብቻ አጥዬ ወስጃለሁ። ቀጣይ ምንድነው የሚሆነው? እዚህ ቅድም ያሳየኋችሁ የተልባ ጄል ላይ ቀላቅለዋለሁ ማለት ነው። በኦልቬራም መጠቀም ትችላላችሁ፣ ግን እኔ በተልባ ነው ብዙ ጊዜ የምጠቀመው እና ተልባን ተመራጭ የማደርገው። እናንተ በኦልቬራ መጠቀም ትችላላችሁ፣ በኦልቬራ ጄል ማለት ነው። ከዛ በደንብ አድርጌ አዋህደዋለሁ ከተልባ ጋር። ያው ምንም ከኬሚካል ነፃ ነው፣ ፊታችንን አይጎዳውም። አትክሉት፣ ሞክሩት። ማለት ኪያር ነው። ይህም ደግሞ ያው የእህል ግብአት ነው። ተልባ ፊታችንን የሚጎዳ ነገር አይደለም። በዛ ላይ ጥቋቁር ነገርን በጣም ነው የሚያነሳው። እነዚህ የሚሸበሸብ ቆዳን ማለት ነው ውጥር ነው የሚያደርገው እና ያው እኔ ለራሴ ተጠቀሜ የሚሰራልኝን ነገር ነው ለእናንተ ለማሳየት ይዤ የሚመጣው። ሳልሞክረው አይደለም፣ ሞክሬው ተጠቅሜበት ነው ለእናንተ እንዲጠቅማችሁ ይዤ የሚመጣው ማለት ነው። ያው እንደዚህ በደንብ አዋህጀዋለሁ። ቀጣይ የሚሆነው እንግዲህ መቀባት ነው ማለት ነው። እየተቀባው አሳያችኋለሁ። ይኸው እንግዲህ መቀባ ነው። እኔ በብሩሽ ነው የሚቀባው።
በእጅ አልጠቀምም፣ በቡርሽ ነው የምቀባው። እናንተ በእጃችሁ መጠቀም ትችላላችሁ ማለት ነው። ያው እንደምታዩት እዚህ ላይ ምንም አይነት ነጠብጣብ ብጉር ምልክት ምናምን ነገር የለችም። ይችኛዋ ብጉር ሳትሆን ጭረት ነገር ናት። ከዚህ በፊት በጣም ፊቴ ላይ ብጉር ነበረ፣ በጣም ብዙ ማለት ነው። ግን ይህንን መጠቀም ከጀመርኩ በኋላ ነው ከፊቴ ላይ ያነሳለኝ እና ሞክሩት እና ላሳያችሁ። አሁን እየተቀባው በጣም ነው ደስ የሚል፣ ደስ ስለሚያደርገው ፊት በደንብ አድርጋችሁ ቆዳችሁ ላይ በደንብ አድርጋችሁ ማሸት ቆዳችሁ ላይ ከዛ ለአንድ ለ30 ደቂቃ 30 ወይም 40 ደቂቃ እላችሁ ላይ ማቆየት ቢቆይም ምንም ጉዳት የለውም። ባቆያችሁት ቁጥር ሞር ፊታችሁን ያጠራላችሁ ያለሰልሳል እንጂ ምንም የሚያመጣው የጎንዮሽ ጉዳት የለውም። ሞር ደግሞ በቡርሽ ብትጠቀሙ በደንብ ነው እንትን የሚልላችሁ የሚያሽላችሁ ማለት ነው። ፊታችሁ ላይ በጣም ደስ የሚለው ተልባ በነገራችን ስስ ነው ያደረገው ቆዳ። በተለይ በፀሐይ ምናምን ለተጎዳ ፊት ጭምድድ ለሚል ፊት በጣም አሪፍ ነው እና እንደዚህ የተጨማደደን ግንባራችን አካባቢ እዚህ አይናችን አካባቢ ያለ እድሜ እንግዲህ አንዳንዴ ይጨማደዳል እና ለሱ በጣም አሪፍ ነው። ቆዳችንን ለሞጥ አለዝልሶ የሞጥ ባህሪ ያለው ተልባው እና በጣም ነው ደስ የሚለው። ቢያንስ በሳምንት 3 ቀን እንኳን ብትጠቀሙ ሰኞ፣ ሮብ እና ዓርብ በሳምንት 3 ጊዜ ብትጠቀሙት በጣም በአጭር ጊዜ ለውጡን ታይታላችሁ የፊታችሁ ማለት ነው። እኔ በጣም የወደድኩት በጣም የገነችን ለፊቴ። ያው እንደምታዩት እንግዲህ ምንም አይነት ፊልተር አልተጠቀምኩም። ኖርማል በስልኬ ካሜራ ነው እየቀረጽኩ ያለሁት። ፊቴ እንደምታዩት ነው። ምንም አይነት የብጉር ጠባሳ የለውም። በፊት በጣም ነበረ የሚያስፈራው በጣም ማለት ነው። ፀሐዩ ለዛ ላይ እኔ አላቅም ነበረ እና ሰንስክሪን ምናምን አልጠቀምም። ዝም ብዬ ነበረ የምወጣው እና ስራ ሲሄድ ፀሐዩ በጣም ጎድቶት ነበረ ፊቴ። አሁን ግን በጣም ነው ለውጥ ያየሁበት። ምንም አይነት ያው እንደምታዩት ነው። ምንም አይነት ነገር የለም ፊቴ ላይ። ይሄ መጠቀም ከጀመርኩኝ ነው በነገራችን ላይ ያነሳልኝ ማለት ነው። እንደዚህ በደንብ ሽት ታረጉታላችሁ ማለት ነው። ደስ ነው የሚለው። ምን ያልተጠቀምኩት 2 ነገር ነው፣ ኪያር እና የተልባ ጄል ተጠቀምኩት። ጄሉን ውሃውን ማለት ነው። ተልባውን እንግዲህ ያው ቀቅዬው መጀመሪያ አዘጋጅቼው ስለነበረ አላሳየዋችሁም ማለት ነው። ባለፈው ለፀጉሬ ማስክ ሰርቼ ስለነበረ ፍሪጅ ነበረኝ የተዘጋጀ ተልባ። አንድ 15 ደቂቃ ቆዳችሁ ላይ ሽት ማድረግ።
ለውጡን በአጭር ጊዜ ታዩታላችሁ። ያው ያለ መሰልቸት በሳምንት 3 ጊዜ ያለ መሰልቸት የምትጠቀሙ ከሆነ ለውጡ በአጭር ጊዜ ነው የምታዩበት ማለት ነው። ለአንድ ለ15 ደቂቃ እንደዚህ ቆዳችን ላይ ጄሉን እያደረግን በደንብ አድርገን ማሸት። አንደኛ ምንም አይነት ኬሚካል ስለሌለው ምንም ፊታችንን አይጎዳውም። እንግዲህ እንደዚህ አድርጌ ቀጥቼዋለሁ ፊቴ ላይ። ከ40 ደቂቃ በኋላ ወይም ከ30 ደቂቃ በኋላ እታጠበዋለሁ። 30 ደቂቃ ነው የማቆየው። ለምን እኔ በተደጋጋሚ ስለሆነ የተጠቀምኩት 30 ደቂቃ ይበቃዋል። በመጀመሪያ ጊዜ ግን ሲሆን መጀመሪያ ሲጀምሩት ትንሽ ብታቆዩት በጣም እያቆያችሁ 40 ደቂቃ እያቆያችሁት ብትታጠቡ ይመረጣል። ይህን ይመስላል። አንድ 30 ደቂቃ ጠብቄ እንትን እላለሁ እታጠባለሁ። እና ምን ልላችሁ ነው፣ አዘጋጁና ተጠቀሙ። ኪያርም ያው በቀላሉ ማግኘት የምንችለው ነገር ነው። ተልባም እንደዛ ምንም የሚከብድ ነገር አይደለም፣ ቀላል ነገር ነው። ስሩትና ተጠቀሙ፣ ይጠቅማችኋል። ለራሴ ተጠቅሜ የጠቀመኝን ነገር ነው ወደ እናንተ ይዤ የመጣሁትና ሰርታችሁ ተጠቀሙ። ለዛሬ እንግዲህ የነበረኝ ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ የኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። እንድሰራላችሁ የምትፈልጉትን ነገር ካለ ኮሜንት ላይ አስቀምጡልኝ። አበረታቱን። ሰብስክራይብ በማድረግ ላይክ በማድረግ አመሰግናለሁ። ደህና ሁኑ።